ሰላም ሰላም እንዴት ናችሁ? እንግዲህ ዛሬ በአሪፍ ርዕስ መጥቻለሁ። እንግዲህ የፓርኪንሰን በሽታ ምንነት የሚለውን እንግዲህ ዛሬ ዲስከስ እናደርጋለን። ይሄ የፓርኪንሰን በሽታ እንዴት ይከሰታል፣ ምልክቶቹ እነማን ናቸው የሚለውና እንዴት አድርገን ማከም እንችላለን የሚለውን እንግዲህ ዛሬ እነግራችኋለሁ። እንግዲህ ሙሉ ቪዲዮውን ተከታተሉት። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ትምህርቱ የፓርኪንሰን በሽታ እንግዲህ የአእምሮ ክፍል ላይ የሚከሰት ነው። እንግዲህ በተለይ አእምሮ ውስጥ እንግዲህ ዶፓሚን ተብሎ የሚጠራው ኬሚካል በከፍተኛ ሁኔታ ሲቀንስ የሚከሰት በሽታ ነው። እንግዲህ ይህ ኬሚካል እንግዲህ የሰውነት እንቅስቃሴያችንን ለመቆጣጠር የሚረዳ ኬሚካል ወይንም ኒውሮ ትራንስሚተር እንለዋለን። እንግዲህ ይሄ እንግዲህ ዶፓሚን እንግዲህ በተለያየ ምክንያት ሊቀንስ ይችላል። እንግዲህ ይሄ ዶፓሚን እንግዲህ በከፍተኛ ሁኔታ የሚቀንስበት ዋናው ምክንያት እንግዲህ ካውዙ አብዛኛውን ጊዜ አናውን ወይንም አይታወቅም። ነገር ግን የተወሰኑ መላምቶች አሉ። እንግዲህ ጄኔቲክስ ፋክተር አለ። ሁለተኛ ደግሞ ከእድሜ ጋር ተያይዞ የሚመጣ ችግር ነው ተብሎ ይገመታል። ሶስተኛው ደግሞ ኢንቫይሮንመንታል ፋክተር እንግዲህ ኮንትሪቢዩት ያደርጋል። ምክንያቱም ረጅም ጊዜ ለኬሚካል ኤክስፖዝ የምንሆን ከሆነ ወይም የምንጋለጥ ከሆነ የፓርኪንሰን በሽታ የመያዝ ዕድላችን ከፍተኛ ይሆናል ተብሎ ይገመታል። እንግዲህ እነዚህ መላምቶች ናቸው እንግዲህ የዶፓሚን መጠን ለመቀነስ ምክንያት ናቸው ተብሎ የሚገመቱት ማለት ነው። እንግዲህ አብዛኛውን ጊዜ ዶፓሚንን የሚያመርተው ኒውሮን አለ። እንግዲህ ይሄ ኒውሮን ምን ይባላል? ሰብስቴንሻል ኒግሪያ ይባላል። እንግዲህ ይሄ እንግዲህ በሚድ ብሬን አካባቢ ላይ የሚገኝ ኒውሮን ነው። እንግዲህ ይሄ ኒውሮን እንግዲህ በተለያየ ምክንያቶች እንግዲህ ዳሜጅ ሲሆን ምን ይፈጠራል? ዶፓሚንን በበቂ ሁኔታ ማምረት አይችልም ማለት ነው። እንግዲህ በዚህ ምክንያት እንግዲህ ለፓርኪንሰን በሽታ የመጋለጥ ዕድላችን ከፍተኛ ይሆናል ማለት ነው። ይሄ ሰብስቴንሻል ኒግሪያ የሚባለው በተለያየ ምክንያት ሊጎዳ ይችላል። አንደኛ የማይቶኮንድሪያል ዲስፈንክሽን ማለት ነው። ይሄ ማይቶኮንድሪያል ዲስፈንክሽንስ በሚኖርበት ሰዓት ይሄ ኒውሮን ዳሜጅ ሊሆን ይችላል። ሁለተኛው ኦክሲዴቲቭ ስትረስ ምክንያት፣ ሶስተኛው ደግሞ አኩሙሌሽን ኦፍ አብኖርማል ፕሮቲኖች አኩሙሌት በሚሆንበት ጊዜ ይሄ ሰብስቴንሻል ኒግሪያ ሊጎዳ ይችላል። አራተኛው ኢንቫይሮንመንታል ቶክሲሲቲ የሚባሉ አሉ። እንግዲህ ለምሳሌ ይሄ ፔስቲሳይድ የሚባሉ እነዚህ ለአረም የምንጠቀማቸው ኬሚካሎች ይሄንን ኒውሮን ሊጎዱት ይችላሉ። ሌላኛው ደግሞ ኢንፍላሜሽን ወይንም ኒውሮ ኢንፍላሜሽን በሚኖርበት ሰዓት ሰብስቴንሻል ኒግሪያ ሊጎዳ ይችላል ማለት ነው። እንግዲህ ይሄ ኒውሮን ተጎዳ ማለት ዶፓሚን በበቂ ሁኔታ ማምረት አይችልም። ስለዚህ ለፓርኪንሰን ዲዚዝ ልንጋለጥ እንችላለን ማለት ነው። የፓርኪንሰን በሽታ እንግዲህ የተለያዩ ምልክቶች አሉት። እንግዲህ ዋናዎቹ እንግዲህ አንደኛው መንቀጥቀጥ ሲሆን እንግዲህ ትሪመር እንለዋለን። እንግዲህ ብዙውን ጊዜ እጅና እግር ይሄ መንቀጥቀጥ የሚኖረው እንግዲህ በሚንቀሳቀሱበት ሰዓት ይሄ መንቀጥቀጥ አይኖርም። ነገር ግን አረፍ ብለው ቁጭ ሲሉ እጃቸው የመንቀጥቀጥ ነገር ሊኖር ይችላል። ሌላኛው ደግሞ የእንቅስቃሴ መዘግየት ወይንም ብራዲኪኔስ እንቅስቃሴያቸው ቀርፋፋ ይሆናል። እንግዲህ ቀላል ተግባራትን ለምሳሌ ልብስ ማድረግ ረጅም ጊዜ ሊወስድባቸው ይችላል። ሌላኛው ሲራመዱ እዛው ባሉበት እየረገጡ ነው ቀስ እያሉ የሚሄዱት። ሶስተኛ የጡንቻ መጠንከር ወይንም ሪጂዲቲ የምንለው ነው። እንግዲህ ጡንቻቸው እንደፈለገ ፍሌክሰብል ሊሆን አይችልም። ይሄ አራተኛው የሚዛንና የአቋም ችግር ወይንም ፖስቸራል ኢንስታቢሊቲ የሚባለው ነው። እንግዲህ ሲሄዱ የሚወድቁ ነው የሚመስሉት። ስለዚህ የመንገዳገድ ነገር ሊኖር ይችላል ማለት ነው። ሌላኛው ሲምፕተም እንግዲህ ማስክድ ፌስ የምንለው ነው። እንግዲህ ይሄ ዶፓሚን አንደኛው ጥቅሙ ምንድነው? የሚያስቅ ነገር ሲኖር ፈገግ እንድንል፣ ሌላኛው ደግሞ ሀዘንም ሲኖር እንድናዝን የሚያደርግ። የዶፓሚን እጥረት በሚኖርበት ጊዜ እነዚህ ሰዎች እንግዲህ ፋሻል ኤክስፕሬሽን አይኖራቸውም። ወጥ የሆነ ፊት ነው ያላቸው፣ ሲሪየስ የሆነ ፊት ነው ያላቸው ማለት። ሌላኛው ደግሞ ሲናገሩ በጣም ለስለስ ብለው ይሄ ስሉርድ የሆነ ስፒቺንግ ነው የሚናገሩት። ቀስ ብለው ነው የሚናገሩት፣ ለስለስ አድርገው ነው የሚናገሩት። ሌላኛው ምልክት እንግዲህ
ብዙም የተለመደ ባይሆንም ግን ይሄን ዶፓሚኑን ኤርሊ ትሪት ማናደርገው ከሆነ ኮግኒቲቭ ቼንጅ ይኖራል። አብዛኛውን ጊዜ ሚሞሪ ፕሮብለም ሊያጋጥማቸው ይችላል። ብዙ ነገር ሊረሱ ይችላሉ። የገዛ ቤታቸውን እንኳን የመርሳት ችግር ሊያጋጥማቸው ይችላል። ዲፕሬሽን ጋር ከአንዛይቲ ጋር የተያዘ ችግር ሊያጋጥማቸው ይችላል። አብዛኛውን ጊዜ በጣም በዲፕ በሆነ ዲፕሬሽን ውስጥ እናያቸዋለን። በጣም ያዘነ ፊት ይኖራቸዋል። እንደነዚህ አይነት ምልክት ሲኖር ከፓርኪንሰን ጋር የተያዘ ችግር መሆኑን መገንዘብ ይኖርባቸዋል ማለት ነው። ሌላኛው ሲምፕተም እንግዲህ የመተኛት ችግር ሊያጋጥማቸው ይችላል አብዛኛውን ጊዜ። ስለዚህ ቀን ቀን ይተኛሉ፣ ማታ ማታ እንቅልፍ ላይ ተኙ ይችላሉ። ወይንም የሚተኙት እንቅልፍ እንኳን ወዲያው በቃ እዛ ትንሽ ይተኙና ይነቃሉ፣ ትንሽ ተኝተው ይነቃሉ። በተቀመጡበት ሊተኙ ይችላሉ። ከዛ በኋላ ደግሞ ወዲያውኑ ይነቃሉ። ቀኑና ማታው ሊገለባበጥባቸው ይችላል ማለት ነው። ኦርቶስታቲክ ሃይፖቴንሽን የሚባለው አለ። አብዛኛውን ጊዜ ብለድ ፕሬሸራቸው ሊወርድ ይችላል። ኮንስቲፔሽን ይሄ የሆድ ድርቀት በተደጋጋሚ ሊጠቁ ይችላል። አብዛኛውን ጊዜ የመሽናት ችግር ሊያጋጥማቸው ይችላል። ከባድ የሆነ ላብ ሊኖራቸው ይችላል። እንቅልፋቸውን እንግዲህ በትክክል ስለማይተኙ እንግዲህ ምንድነው በጣም በከፍተኛ ሁኔታ ድካም ውስጥ ይሆናሉ። እነዚህን ሁሉ ምልክቶች ካየን እንግዲህ እንዴት አድርገን ነው ትሪት የምናደርገው የሚለውን ነገር አሁን እነግራችኋለሁ። እንግዲህ በአሁን ሰዓት እንግዲህ ፓርኪንሰን በሽታን እንግዲህ ሙሉ ለሙሉ ኪውር የሚያደርግ መድኃኒት የለም። ነገር ግን እነዛ ቅድም ያየናቸውን ሲምፕተሞች ወይንም ምልክቶቹን ምን ማድረግ እንችላለን? ማኔጅ ማድረግ እንችላለን ማለት ነው። እንግዲህ የመጀመሪያው ትሪትመንት ምንድነው? ሲምፕተሞቹን ነው እንግዲህ ማኔጅ የምናደርገው። እንግዲህ ለነዚህ ሲምፕተሞች እንግዲህ ዋናው መንስኤ የሆነው የዶፓሚን እጥረት ነው። እንግዲህ ይሄን ዶፓሚን ሪፕሌስ በማድረግ ወይንም በመተካት እነዛን ሲምፕተሞች ማኔጅ ማድረግ እንችላለን። እንግዲህ በዋነኝነት እንግዲህ ፈርስት ላይን ድራግ እንግዲህ የሚሰጠው እንግዲህ ሌቮዶፓ ነው። ይሄ ሌቮዶፓ እንግዲህ ወደ ዶፓሚን ይቀየራል። ዶፓሚኑን በመተካት እነዛን ሲምፕተሞች ማኔጅ ማድረግ እንችላለን። ስለዚህ ብዙውን ጊዜ እንግዲህ ይሄ ሌቮዶፓ ዊዝ ካርቢዶፓ ላይ እንግዲህ ኮምባይን ተደርገው የሚሰሩ ድራጎች ናቸው። እንግዲህ ምክንያቱም ይሄ ካርቢዶፓ መድኃኒቱ ብሬናችን ጋር ከመድረሱ በፊት ኢንዛይሞች እንግዲህ ብሬክዳውን እንዳይሆን የሚረዳው ይሄ ካርቢዶፓ ነው። እንግዲህ ስለዚህ እነዚህ ሁለቱ ኮምባይን የሆኑ ድራጎች ፈርስት ላይን ድራግ ይሰጣል ማለት ነው። ሌላኛው እንግዲህ ዶፓሚን አጎኒስት የሚባላል። እንግዲህ ዶፓሚን እንዲመነጭ የሚያደርጉ መድኃኒቶችን እናዛለን። ሌላኛው ደግሞ ዶፓሚን በኢንዛይሞች ምን እንዳይሆኑ ብሬክዳውን እንዳይሆኑ የሚያደርግ ድራግ አለ። እንግዲህ ይሄ እንግዲህ ሴሊጀሊን እና ራስጀሊን የሚባሉ ሁለት ድራጎች እነዚህም እንደ ኦልተርኔቲቭ ይሰጣሉ ማለት ነው። ሌላኛው ላይፍ ስታይል ኤንድ ሰፖርቲቭ ቴራፒ የሚባሉ አሉ። እንግዲህ እነዚህ የስፒቺንግ ቴራፒ፣ የባላንስ ቴራፒ እነዚህ ቴራፒዎች በተጨማሪነት ይሰጣሉ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየት ካላችሁ አስተያየት ጻፉ። አመሰግናለሁ።